ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ፣ ብፁዕ ጠቅላይ ስራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን ሊቃነ ጳጳሳት፣ ክቡራን የዚህ ጉባኤ ተሳታፊዎች በሙሉ በወልቃይት ጠገዴ ያለችው ቤተክርስቲያን ወጸሎቴኒ ገብአ ውስተ ሕጽኔ ጸሎቴ ተሰማ በጎ ምላሽ ይዞ መጣ። ለአምስት ዓመታት ያህል ተይዞ የነበረው በጀት እንዲለቀቅ ተፈቀደ። በጦርነቱ ምክንያት ተደናግጠው ግራቀኝ የተበተኑ ህዝቦችም ግባ የሚል አዋጅ ተነገረ እያለ ደስ ብሎኛል ደስ ይበላችሁ ብላ አዋጅ ተናገራለች። አዎ መከራውን ሲናገሩ መጥቶ ደስታውን አለመናገር ንፍገት ስለሚሆን ነው። ስለዚህ የወልቃይት ጠገዴ ሰቲት ሁመራ ሀገረ ስብከት በብፁዕ አቡነ ሉቃስ ከተመሰረተበት 95 ዓመተ ምህረት ጀምሮ በብፁዕ አቡነ ሉቃስ የሚመራ ሀገረ ስብከት ነው። በምዕራብ ሰሜን ሱዳን በሰሜን ኤርትራ የሚያዋስኑት በተፈጥሮ ጸጋ የታደለ በሰው ሰራሽ ሕግ የተበደለ ሆኖ 13 ወረዳዎችን 291 አብያተ ክርስቲያንን በውስጡ ያቀፈ ነው። በ10 ዓመቱ መሪ እቅድ መነሻነት 5 የእቅድ ባለሙያ ኮሚቴ አቋቁሞ የረጅም የመካከለኛና የአጭር ጊዜ እቅድ በማዘጋጀት የመልካም አስተዳደር ስራ በላቀ ደረጃ እንዲፋጠን የበጀት ዓመቱ የትኩረት አቅጣጫዎችን በማስቀመጥ የ2017 ዓመተ ምህረት ዓመታዊ እቅድን አዘጋጅቶ ወደ ስራ ገብቷል። የአብነት ትምህርት ቤቶችን በተመለከተ በ10 አብያተ ክርስቲያናት ላይ የችግር ልየታ ጥናት ለማድረግ ታቅዶ ጥናቱ ተካሂዶ የጉባኤ ቤቶቹ ዋና ችግር መማሪያና ማደሪያ ቤት በመሆኑ 5 የመማሪያ ጉባኤ ቤት ቆርቆሮ በቆርቆሮ ተገንብቶ የእቅዱ 50% ማከናወን ተችሏል። በበጀት ዓመቱ በብፁዕ አቡነ ሉቃስ ሐሳቢነት ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ በጠገዴ ወረዳ ቁረ ሌሊቱን፣ በወልቃይት ወረዳ አቀበት ቁልቁለቱን፣ በሁመራ ሀሩረ ፀሐዩን ተቋቁመው ስራ አስኪያጁን ጨምሮ ከ5 አባላት ጋር ባደረጉት ሐዋርያዊ ጉዞ 1657 ደቀ መዛሙርት ማዕርገ ዲቁና 312 ዲያቆናት ደግሞ ማዕርገ ቅድስና ተቀብለዋል። 5 አብያተ ክርስቲያናትን ባርከው አክብረዋል። በዚህም ከሁመራ ጎንደር ካለው ወቅታዊ የመንገድና የጸጥታ ችግር በዚህ ዓመት የብዙ መምህራንና ወላጆች ችግር መፍታት ተችሏል። ህዝቡም በአቀባበሉ ፍጹም አባታዊ ፍቅሩን ገልጸዋል። መደበኛ ስራቸውን አጥፈው ለ11 ቀናት እየተዘዋወሩ ቃለ ቡራኬ ስለሰጡን አባታችን ይህ ጉባኤ እንዲያመሰግንልን በትህትና ጠይቃለሁ። በ13 ወረዳዎች ስር ለሚገኙ 36 አገልጋዮችን ለማሰልጠን ታቅዶ 12 ከማይበረ ካህናት 12 ከአብነት መምህራን እና 2 የኩናማ ብሔር ተወላጆች ዲያቆናት 268,970 ብር ወጪ በማድረግ 26 ሰዎችን ማሰልጠን ተችሏል። ስብከተ ወንጌልን በተመለከተ ስብከተ ወንጌልን ተደራሽ ለማድረግ ካሉት ሰባኪያነ ወንጌል በተጨማሪ 9 አዳዲስ መምህራንን በቋሚነት ተመድበው ለአገልግሎት የተሰማሩ ሲሆን በ89 አብያተ ክርስቲያናት ክብረ በዓላት የስብከት አገልግሎት ለመስጠት ታቅዶ በ128 አብያተ ክርስቲያን በዓለ ንግስ መምህራንን በማሰማራት ከእቅድ በላይ ማሳካት ተችሏል። የአካባቢያችን ማህበረሰብ አብዛኛው የተዋሕዶ እምነት ተከታይ ቢሆንም ያሉትን አጽንቶ በመያዝ ከአማንያን ወገን 55 ሰዎችን ለማጥመቅ ታቅዶ በተደረገው ልዩ ልዩ የስብከት አገልግሎት 24 ወንዶች 17 ደግሞ ሴቶች በድምር 41 ነፍሳት ተጠምቀው የሥላሴ ልጅነትን አግኝተዋል። በተመረጡ 8 ቦታዎች ሰፋፊ ልዩ ጉባኤያት ለማድረግ ታቅዶ በ6 ቦታዎች ላይ ብዙ ምዕመናን በተገኙበት አውደ ምሕረት በተጋባዥ መምህራን ስብከተ ወንጌል ተሰጥቷል። በተከታታይ 11 ቀናት በቆየው የብፁዕ አቡነ ሰላማ ሐዋርያዊ ጉዞ በ14 አብያተ ክርስቲያናት በርካታ የስብከተ ወንጌል አገልግሎቶች ተሰጥተዋል። ውስጥ ለውስጥ የሚንቀሳቀሱ የተሐድሶ ትምህርት አራማጆችን ለመግታት 2 ቀን ታላላቅ የምክክር ጉባኤን በማዘጋጀት ማይበረ ካህናቱ ነቅተው ክትትል እንዲያደርጉ መመሪያ ተሰጥቷል። ገዳማትን በማጠናከር ዙሪያ የተከናወኑ ተግባራት በሀገረ ስብከታችን ስር በሚገኙ ገዳማት መንፈሳዊ ትምህርት ቤት መነኮሳቱ ከመረዳት ወደ መርዳት በሚል መርህ በመስኖ ልማት ተሰማርተው የገዳሙ አካባቢ ውሃ ገብ በመሆኑ በቋሚ አትክልት ተሸፍኖ ገዳማዊ ሕይወታቸው እንዲሻሻል ጥረት እየተደረገ ይገኛል።
ከዚህ በተጨማሪ ከድጋፍ ሰጭ አካላት የተገኘ እርዳታና ከመንበረ ፓትርያርክ የተላከ የገዳማት ማጠናከሪያ ገንዘብ 148,000 ብር በወቅቱ ለገዳማቱ ተከፋፍሏል። ሰንበት ትምህርት ቤትን ማደራጀትና ማጠናከርን በተመለከተ በሰንበት ትምህርት ቤቶች አንድነት ስም የባንክ ሂሳብ በመክፈትና በየደብሩ በጀት እንዲመደብ በማድረግ 312 የአዲሱ ስርዓተ ትምህርት ማስተማሪያ መጻሕፍት ለ16 ሰንበት ትምህርት ቤቶች ታድሏል። በግቢ ጉባኤና በሰንበት ትምህርት ቤት ላደጉና ለሰለጠኑ 22 ተተኪ መምህራን የመማር ማስተማር ሂደት ስልጠናን በመስጠት 8 መደበኛ መምህራንን ጨምሮ በሁሉም አድባራት 30 መምህራንን በመመደብ በድምር ለ1357 ተማሪዎች ስርዓተ ትምህርቱን ማስጀመር ተችሏል። መልካም አስተዳደርን በተመለከተ ተገቢውን በጀት ለተገቢው ስራ በመመደብ ከ13 ወረዳ ቤተ ክህነት የተውጣጡ 39 አባላት የተሳተፉት የአንድ ቀን ስልጠና ተሰጥቷል። የአምስት አድባራት አስተዳዳሪዎችና ጸሐፊያን የሶስት ወረዳ ቤተ ክህነት ሰራተኞች በድምር 25 አባላት የተሳተፉበት የሁለት ቀን ስልጠና ተሰጥቷል። የስልጠናው ይዘት በመልካም አስተዳደር በእቅድና በሪፖርት አዘገጃጀት በግምገማና ክትትል ጽንሰ ሐሳብ ዙሪያ መሰረት ያደረገ ሆኖ በአጠቃላይ ለ64 አባላት እና 6 ሰባኪያን ወንጌል የአቅም ግንባታ ስልጠና ተሰጥቷል። በአካባቢው ለግጭትና ለጠብ ዋና መንስኤ ሆነው የሚታዩ ከስርዓተ ቤተ ክርስቲያን ውጭ ሆኑ ስርዓተ ሃይማኖት የሚመስሉ ጎጂ ልማዳዊ ባህልን ለመግታት በተለያዩ 8 ቦታዎች የምክክር መድረክ ተዘጋጅቶ በከማናንሼ አባዜነት ከአቅም በላይ በሆነ ተበድሮ ድግስ በሰው እገታ በግድያና በባህላዊ የሽምግልና እሴት ዙሪያ በስፋት ውይይት ተደርጓል። ልማትን በተመለከተ የተሰሩ ስራዎች በ10 ዓመቱ የመሪ እቅድ በተቀመጠው መሰረት አንድ ግዙፍ የካህናት ማሰልጠኛ ለማሰራት ታቅዶ ባለፈው ዓመት ከመንግስት ከተረከብነው 5.27 ሄክታር መሬት ላይ በማህበረ ቅዱሳን ሙያዊ ትብብር ዲዛይኑ ተቀርጾ በብፁዕ አቡነ ሉቃስ አሳሳቢነት በቀን 19/05/17 ዓመተ ምህረት በብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ ተባርኮ የመሰረት ድንጋይ ተጥሏል። በበጀት ዓመቱ ለግንባታ ስራው 4 ሚሊዮን ብር ከሀገረ ስብከቱ ቋት ወጪ በማድረግ 48 ኮሎኖች ተተክለው ስራው በሂደት ላይ ይገኛል። በካዛ ኢየሱስ አንድነት ገዳም ለመስኖ ልማት አገልግሎት የሚውል አንድ የውሃ መሳቢያ ሞተርና የእህል ወፍጮ ለመግዛት ታቅዶ በብፁዕ አቡነ ሉቃስ አሳሳቢነት ብፁዕ አቡነ ኤልያስ በአውሮፓ የስዊድንና የአካባቢ አህጉረ ስብከት ሊቀ ጳጳስ ባበረከቱት 1,300,000 ብር አንዶሪያ የእህል ወፍጮ ተገዝቶ አገልግሎት እንዲሰጥ ተደርጓል። ለእኒህ አባትም በእድሜና በጤና ይጠብቅልን ብላችሁ ክብር ስጡልን። በዳንሻ ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን ተጀምሮ የነበረው 44 ክፍል የገባ ማዕከል ህንጻ በ12 ሚሊዮን ብር ወጪ ተጠናቆ ግንቦት 12 ቀን ተመርቋል። በ2016 ዓመተ ምህረት በጀት ዓመት 11,957,669 ብር ከ45 ብር የተሰበሰበ ሲሆን የጠቅላይ ቤተ ክህነት 35 ድርሻ ብር 4,175,000 ብር 184 ብር ከ45 ነበር። በዘንድሮ ዓመት የተሻለ የፐርሰንት አሰባሰብ ዘዴ በመጠቀም ከጠቅላላ ዓመታዊ ገቢ ብር 78,477,390 ብር የሀገረ ስብከት ድርሻ 15,965,475 ብር ከ92 ሳንቲም ከሀገረ ስብከቱ ለጠቅላይ ቤተ ክህነት ባለፈው ዓመት ለጠቅላይ ቤተ ክህነት ከተላከ ገንዘብ የ1,730,732 ከ37 ሳንቲም ብልጫ በማሳየት 5,900,916 ከ67 ሳንቲም በጠቅላይ ቤተ ክህነት የአባይ ባንክ ሂሳብ ገቢ ተደርጓል። ይህን 5,905,000 ገቢ ያደረግንበትን የባንክ ስሊፕ በብፁዕ አቡነ ሉቃስ ፈቃድ ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሊቀ ጳጳስ ለብፁዕ ወቅዱስ አባታችን እንዲሰጡልኝ በትህትና ጠይቃለሁ። Thank you.